ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በዚህ ቪዲዮ ተገናኝተናል። ዛሬም ከዛ የምንቀጥለው ሴልስን ተጠቅመን ከሴልስ በኋላ አጠቃላይ የአካውንቲንግ ሞጁል እንዴት እንደምንጠቀም ከጆርናል ኢንትሪዎቹ እንዴት ነው ፖስት የምናደርገው የሚለውን ፔመንትም እንዴት አድርገን ፕሮሰስ እናደርጋለን የሚለውን እንመለከታለን። ከስተመርም እንዴት አድርገን ክሬት እናደርጋለን የሚለውን አንድ በአንድ እንመለከታለን። ዛሬ ምናልባት ለየት ያለ ነገር የምታዩት የዩዘር ኢንተርፌሱ ትንሽ ተቀይሯል። ዴስክቶፕ ላይክ ዩዘር ኢንተርፌስ ተጠቅመናል። ተመሳሳይ ነው ፊውቸሩ ግን ምንድነው ይህን እየገነባን ስለሆነ የዴስክቶፕ ዩዘር ኢንተርፌስ ለዛ ነው እዚህ ፊት ለፊት እያየን ያለ ነው። ምናልባት የተለየ እንትን ከሌላችሁ የማያስቸግራችሁ ከሆነ ራሱ ነው ችግር የለም። ሴልስ ላይ ትሄዳላችሁ። ሴልስም ራሱ ነው የተቀየረ ነገር የለውም። ከዛ እነዚህ ሜኖች ከላይ የነበሩትን ሜኖችን ነው ወደዚህ ያመጣኋቸው። ስለዚህ ምንም ችግር የለውም ማለት ነው። ምንድነው ዛሬ የምናደርገው ኢንቨንተሪ ላይ እንሄድና ፕሮዳክቱን ሜንቴን ነው የምናደርገው። ኢንካም አካውንቱን እና ኤክስፔንስ አካውንቱን ሜንቴን እናደርጋለን። ለምሳሌ ኤ4 ፔፐር የሚባል ነበረ ባለፈው ክሬት ያደረግነው የክፍል 2 ላይ ማለት ነው። እሱን ሜንቴን ስናደርግ ይሄ አካውንቲንግ የምትለዋ ታብ አልነበረችም። ይችኛዋ የመጣችው አካውንቲንግ ሞጁል ስለ ጫንኩኝ ነው። የራሴ አካውንቲንግ ሞጁል አለ። እሱን ስጭን ይችኛዋ የታቧ መጣችልኝ። ስለዚህ ክሊክ አድርጌ እዚህ ጋር ገብቼ ኢንካም አካውንቱን እና ኤክስፔንስ አካውንቱን እኔ ራሴ ሰጠዋለሁኝ። ለምሳሌ ሴልስ ብዬ ሴልስ ፕሮዳክት ሴልስ ብዬ ፕሮዳክት እንትኑን ኢንካም አካውንቱን ሰጠዋለሁ። ከዛ ይሄንንም ሴልስ ብዬ ኤክስፔንስ አካውንቱን መስጠት እችላለሁ። ሴልስ ኤክስፔንስ ብዬ ኤ4 ፔፐር በሚሸጥበት ሰዓት እነዚህን አካውንቶች እየነካ ኤክስፔንስ እናደርጋለን፣ ኢንካም እናገኛለን የሚለውን እንድታዩ ነው። በዚህ መሰረት እንትኖቹን በሜንቴን እናደርጋለን ማለት አካውንቶቹ እነዚህን ጄል አካውንቶቹ። ከዛ ቀጥታ ምንድን ነው የምናደርገው ክሬት ነው የምናደርገው ሴልስ። ሴልስ ላይ እንምጣና ከዛ ኒው ብለን ሴልሱን ኒው ብለን መስራት ስንጀምር አሁን የከስተመራችንን እንዴት ነው የምንመዘገበው የሚለውንም እንመለከታለን ማለት ነው። ምክንያቱም አዲስ ከስተመር ከሆነ ሲስተማችን ተጠቅመን ሴልስን ተጠቅመን ከስተመር መመዝገብ እንችላለን። ለምሳሌ እዚህ ጋር እንደምታዩት ከስተመርስ የሚል ሜኑ አለ። እሱን ክሊክ ስናደርግ እስካሁን ያሉት የከስተመር ሂስትሪዎችን ማየት እንችላለን። ክሊክ አድርገን አዲስ ከስተመር ክሬት ማድረግ እንችላለን ማለት ነው። ለምሳሌ ይሄኛው አበበ ኤክስ ዋይ ዜድ ኤልሲ የሚባል ካምፓኒ ያለው ብለን ክሬት እናድርግለት። ከዛ የመጣው በፐርሰን ከሆነ ኢንፐርሰን እናደርገዋለን፣ ወይም ወኪንግ ከስተመር ከሆነ ወኪንግ ከስተመር እናደርጋለን። ከዛ በካምፓኒ ከሆነ ካምፓኒ ስናደርግ ቲን ነምበር፣ ካምፓኒ ከሆነ ቲን ነምበር እናደርጋለን ማለት ነው። ስለዚህ 00 ምናምን ብለን የሆነ ቁጥር እናደርጋለን። 10 ቁጥር ማለት ነው። 10 ነው እንደዛ መሙላት አለበት። ሴቭ እናድርግና ከዛ ሌሎች ኢንፎርሜሽኖቹን በትክክል መሙላት አለባችሁ። ዌብሳይቱ፣ ኢሜይሉ፣ ፎኑ። ምክንያቱም ይሄኛው በትክክል ሲመዘገብ ነው ትክክለኛ ዳታ ይዞ የሚሄደው ማለት ነው። ስህተት ገና ከዚህ ስህተት ከተሰራ በኋላ ላይ ከስተመር እየተጠራቀመ እየበዛ ሲሄድ አይደንቲፋይ ለማድረግ ስለሚያስቸግር ምናልባት የሪከርድ የምታደርጉበትን መንገድ በደንብ ፖሊሲ አዘጋጅታችሁ ሳማን ብቻ አንድ ሰው ብቻ ክሬት እንዲያደርግ ማድረግ ትችላላችሁ ማለት ነው። እንደዚህ አይነት ኤረሮችን ለመቀነስ ከአሁኑ ከስተመርም ቬንደርም ስትመዘግቡ እና ፕሮዳክት ስትመዘግቡ በትክክል ማኔጅ መደረግ አለበት። ስለዚህ እዚህ ጋር በደንብ መጠንቀቅ አለባችሁ። ከዛ አድሬስ ኢንፎርሜሽኑ ምናምን በትክክል ሞላለሁኝ እኔ ዌብሳይት ካለው ሞላለሁኝ፣ ታጎችን ሞላለሁኝ። አሁን የታግ ማለት ቢዝነስ ቱ ቢዝነስ ኦር ቪአይፒ ኦር ኮንሳልቲንግ የፈለጋችሁትን ክሬት ማድረግ ይችላላችሁ። ታጎች በቀላሉ አንድን ከስተመር ከሌላው ከስተመር በቶሎ አይደንቲፋይ ለማድረግ ፊልተር ለማድረግ ግሩፕ ለማድረግ የሚጠቅሙን ቱሎች ናቸው ማለት ነው። ስለዚህ ምን ማድረግ አለብን? መለየት ማለት ነው። እንደዚህ አይደንቲፋይ ማድረግ አለብን። ኮንሳልቲንግ ሰርቪስ ለምሳሌ ከሆነ ከዛ ደግሞ ቬንደር ኤንድ ዴስክ ማኔጀር የፈለጋችሁትን ወይም ክሬት ማድረግ ይችላላችሁ። ለምሳሌ ኛው ፖቴንሻል ከስተመር ብዬ እኔ ተጨማሪ ከኮንሳልቲንግ ሰርቪስ በተጨማሪ መስጠት እችላለሁ ማለት ነው። ስለዚህ ክሬት እልና ፖቴንሻል ነው ይሄ ከስተመር ብዬ ሴቭ አደርጋለሁ። ከዛ ከሱ ጋር የተገናኙ ከዚህ ካምፓኒ ጋር የተገናኙ ኮንታክቶች ካሉ ፐርሰኖችን እሞላለሁ። ለምሳሌ እንዳጋጣሚ ሆኖ
አበበ ራሱ ከመጣ አበበን እዚህ ጋር እንሞላለን። ኢሜሉን እንሞላለን፣ ፎኑን እንሞላለን፣ ጆብ ታይቱን እንሞላለን። ከዛ ኖቶችን ማስታወሻዎችን የምናያይዘው ነገር ካለ እዚህ ጋር እናያይዛለን። አታችመንቶች ካሉ እዚህ ጋር እንጽፋለን። ከዛ ኢንቮይስ እናደርግ ለማን ነው ኢንቮይስ የምናደርገው የሚለውን ዴሊቨሪ ስናደርግ ማን ነው ዴሊቨሪ የምናደርግለት የሚለውን ኢንፎርሜሽን ተጨማሪ ሌሎች ካሉም እንደዚሁ እንሞላለን ማለት ነው። ሶ ኮንታክትን ክሬት አድርገን ክሊክ አድርገን ኮንታክት ክሬት ማድረግ እንችላለን የሚለውንም ያዙልኝ ማለት ነው። ሶ የአንድ ካምፓኒ አንድ ኮንታክት ከአንድም በላይ ኮንታክቶች ሊኖሩ ይችላሉ። እዚህ ጋር እንደምትመለከቱት የዚህ ከስተመር አትሪቢዩቶች ናቸው ወይም ፕሮፐርቲዎች ናቸው። አንድ ከስተመር ሊገዛን ይችላል። ከዛ ከገዛን ኢንቮይስ እናደርግለታለን። ታስኮች፣ አክቲቪቲዎች ይኖራሉ። ከዛ ፐርቼዝ ልናደርግ እንችላለን ከዚህ ከስተመር እንደ ቬንደር። ተጨማሪ ይህን ቬንደር ከሌሎች ቬንደሮች አይደንቲፋይ ለማድረግ የምንጠቀማቸው ሎት ነምበሮች ካሉ የተጠቀምናቸው ሎት ነምበሮች ካሉ እዚህ ጋር ይመጣልኛል ማለት ነው። ብዙ ጊዜ እነዚህ ነገሮች እንጠቀማለን ማለት ነው። ከአንድ ከስተመር ከሌላው ከስተመር አይደንቲፋይ ለማድረግ ሴልሱን፣ ብዛቱን፣ ኢንቮይሱን፣ ታስኮች ካሉ አክቲቪቲዎች ማለት ነው። ከዚህ ከስተመር ጋር ያለ ኢንጌጅመንቶችን ማኔጅ የማድረግበት እና የገዟቸው ግዢዎች ካሉ በትክክል እዚህ ጋር ሂስትሪ ያመጣልኛል። ሴቭ አድርግ ያለውኝ ይኸውና እንደምትመለከቱት አበበ XYZ PLC። ከዛ ይችን ነክተን ተጨማሪ ታጎችን በክሊክ በማድረግ ማየት እንችላለን። ማናየችው አበበ XYZ PLC የሚባሉ ሁለት ታጎች ናቸው ያሉት። ከዛ ከዚህ ላይ ምን ማድረግ እንችላለን? ግሩፕ ማድረግ እንችላለን በታጎች ማለት ነው። ለምሳሌ ታግስ ብለን ግሩፕ ብናደርግ ፖቴንሻል በሚል አንድ ከስተመር አለ ማለት ነው። በቀላሉ ለየት ማለት ነው አይደለ? ከሌሎች ከስተመሮች ፖቴንሻል በሚል መለያ መንገድ ለየት ማለት ነው። ስለዚህ በቀላሉ ገብቼ ማኔጅ ማድረግ ይችላለሁ ማለት ነው። ወደኋላ ልመለስና ለአበበ ከበደ ወይም ለአበበ XYZ እንትን እናርግለት እስኪ እንሽጥለት። አበበ XYZ PLC ኢንፎርሜሽኑን በሙሉ ይዞ ሊመጣ። ከዛ የምሸጥለት እቃ A4 ፔፐር ነው ከላይ ያለችዋን። ከዛ ሁለት እዚህ ጋር እንደምታዩት አበበ XYZ PLC ክሬዲት ሊሚት 500 ነበረ ክሬዲት ሊሚቱ። ነገር ግን ልሸጥለት ያሰብከው $690 በላይ ነው የሚል እንትን ያመጣልኛል ማለት ነው። ኖቲፊኬሽን ወይም አለርት ያሳየኛል። ይሄኛው እኔ ኮንፊገር ስላደረኩት ነው ክሬዲት ከዚህ በላይ እንዳይበልጥ ብዬ ነው። ከዛ እሱ ግን ስለበለጠ 690 ስለበለጠ አክቹአሊ ይሄኛው ወደ ብር ቀይሮብኝ ነው እንጂ እንትና 690 ነው የሚሆነው። ለምን ቼክ ማድረግ እንችላለን። ክሊክ አድርገን እንደዚህ ሁለት ሲባዛ በ3 600 ማለት ነው። ከዛ ታክሱም ስላለ ተደማምሮ ስንት ይሆናል? ተደማምሮ 600 አይ ቲንክ 690 አካባቢ ይሆናል። ኦኬ ይሄኛውን እሺ USD እናድርገው እስኪ። የት ጋር ነው የምናደርገው? እሺ ኢንቮይስ ላይ እናየዋለን እስኪ። ኮንፈርም እናድርግ። ከዛ ይሄን እቃ ዴሊቨሪ ብናደርግ ምክንያቱም ኦልሬዲ አቬይሌብል ነው እጄ ላይ ፕሮዳክቱ ስላለ ቀጥታ ማየት እችላለሁ ማለት ነው። 396 ኳንቲቲ ያለኝ እዚህ ጋርም ያሳየኛል አቬይሌብል ነው ወይስ አይደለም የሚለው ማለት ነው። እዚህ ጋርም ስለሚያሳየኝ ቀጥታ ቫሊዴት አድርጌ ኢሹ ማድረግ እችላለሁ። ኦኬ ናው ኦልሬዲ ደን አድርጌዋለሁ። እቃውን ከስቶር ላይ አውጥቼዋለሁ ማለት ነው። ወደ ኋላ ልመለስና ይኸው እንደምታዩት እቃውን ወጥቷል። ይኸው ኳንቲቲው 2 ነበር ኦርደር የተደረገው፣ ዴሊቨሪ የተደረገው 2 ነው። ኢንቮይስድ 0 ነው። ስለዚህ ኢንቮይስ 0 ስለሆነ ኢንቮይስ መስራት እችላለሁ ማለት ነው። እዚህ ጋር እቺ በተን ቅድም አልነበረችም፣ አክቲቭ አልነበረችም። አሁን አክቲቭ የሆነችው ዴሊቨሪ ስላደረኩኝ ነው። ስለዚህ ክሬት ኢንቮይስ ብዬ ሬጉላር ኢንቮይስ። እሺ ከዛ እዚህ ጋር እንደምታዩት ፕሮዳክቱ ኢንቮይስ ላይ ስደርስ ምን አሳየኝ? ፕሮዳክት አለው፣ ከዛ አካውንት አለው፣ ኳንቲቲ። እቺኛን ኮለምን ጨመረልኝ ማለት ነው። ምክንያቱም አካውንቲንግ ቅድም ፕሮዳክቱ ላይ አይታችሁ ከሆነ አካውንቲንግ የምትል ታብ ነበረች ብያቸዋለሁ። እቺኛዋ ማለት ነው። እቺኛዋ ሜንቴን ስላደረግን ምን አደረግን? አሁን ዴሊቨሪ ወይም ኢንቮይስ ስንሰራ ጄል አካውንቱን ነው እየነካው የምሰራው ማለት ነው። ዛት ሚንስ ኢንካም አካውንቱን እየነካልኝ ነው የሚሄደው ማለት ነው። ጆርናል አይተሙን ስንነካው ይኸው እንደምታዩት ጆርናል አይተሙ ጋር ታቡ ላይ ገብቼ ሳየው ፕሮዳክት ሴልሱ
ምን ሆነ? ኢንካም አካውንት ማለት ነው። ክሬዲት ሳይድ ይሆናል። ልክ ነው። ታክስ ክሬዲት ይሆናል። ቶታል አካውንት ሪሲቨብላችን ደግሞ $690 ቅድም ያየናት ማለት ነው። ክሬዲት ሊሚት የነበረችዋ $690 ሆነልኝ ማለት ነው። ሶ በዚህ መሰረት ፖስት ያደርግልኛል ማለት ነው ኮንፈርም ሳደርገው። ሶ ኢንቮይስ ድራፍት ላይ የነበረ ላይክ አሁን ምንድን ነው የሆነው? ድራፍት ላይ ነው ያለው ኢንቮይሱ። ነገር ግን ይችን ኮንፈርም ሳደርግ በትኗን ስነካት ቀጥታ ነው ፖስት የሚያደርግልኝ ማለት ነው። ይሄን ጂኤል አካውንት ወይም ይሄን ጆርናል አይተም ማለት ነው። ሌት ሚ ሲ ኢት ኮንፈርም እናደርግ። አያችሁ አሁን ኮንፈርም ሳደርግ አንደኛ ፖስትድ የሚል ስታተስ እዚህ ጋር ያሳየኛል። ሁለተኛ ፖስትድ ስናደርግ ምን አካውንቶችን ነው የነካ ነው? እነዚህን 3 አካውንቶችን ነክቷል የሚል ነው። ኦልሬዲ ኢንቮይስ ጋር ስለተገናኘ በቀላሉ ፖስት ማድረግ ይችላሉ ከኢንቮይስ ላይ ማለት ነው። ከዛስ እዚህ ጋር እንደምታየው ፖስት ስናደርግ ቅድም ያልነበሩ በተኖች ተከፍተውልናል። አንደኛ ፔይ የሚል በተን ይታየኛል። እሺ ፔይ ስናደርግ ከስተመሩ የከፈለበትን ባንክ ነው እዚህ ጋር የሚያስመርጠን። ሲቢኢ ሊሆን ይችላል፣ አዋሽ፣ አቢሲኒያ የሚባሉ ባንኮችን እዚህ ጋር እንመርጣለን። ከዛ የከፈለበት መንገድ በምንድን ኦንላይን ከሆነ በኦንላይን፣ በማኑዋል ከሆነ ማለት በባንክ ከሆነ ትራንስፈር ያደረገው በባንክ በማኑዋል እናደርጋለን። ከዛ በስንት ነው እንትን ይሄኛው ቀይሮት ነው። እሺ ብሩን 690 በሬቱ አባስቶት በብር ነው ራሱ የቀየረልኝ። ስለዚህ ፔመንት ዴት አለን፣ ሜሞ አለ። ሜሞ ኢንቮይሱ ነው ራሱ ሪፈረንስ የሚይዝልኝ። ክሬት ፔመንት ብዬ እንደምታዩት ፔመንቱን ልክ ፔድ ወይም ኮንፈርም ሳደርግለት ኢንቮይሱ ምን ያደረገልኝ? ፔድ አደረገልኝ ማለት ዛት ሚንስ አካውንት ሪሲቨብላችን ዴቢት የነበረው ፔመንቱ ሲሰራለት ክሬዲት አድርጎ ባላንስ ሰርቶ ይሄንን ኢንቮይስ ሪኮንሳይል አደረገልኝ ማለት ነው። ስለዚህ አካውንት ሪሲቨብል 0 ሆነ ማለት ነው። አካውንት ሪሲቨብል 0 ሆነ። ነገር ግን ባንካችን ደግሞ በስንት ብር ጨመረ? እስኪ ቼክ እናድርገው። በፔመንት ላይ ገብተን ክሊክ አድርገን ይኸውና 15130 ብር አማውንቱ ማለት ነው። ፔመንታችን ወደ ባንካችን የገባው ወደዚህ ባንክ ማለት ነው። ስንት ብር ነው? 15138። ከዛ ይሄን ለማየት ጆርናል አይተም ወይም ጆርናል ኢንትሪ የሚለውን ክሊክ ስናደርግ ያሳየናል። አካውንት ሪሲቨብል ምን አደረገ? ክሬዲት አደረገ። ከዛ አውትስታንዲንግ ሪሲፕት ማለት ደግሞ 690 ሆነ። ይሄ ማለት አውትስታንዲንግ ሪሲፕት ላይ ተንጠልጥሎ ነው የሚታየው። ምክንያቱም ሪኮንሳይል እስኪደረግ ድረስ ጆርናሉ ባንክም ቢሆን ፔመንቱ ስቲል አሁንም ተንጠልጥሎ ነው የሚታየው በአውትስታንዲንግ ሪሲፕት። በኋላ ላይ ባንክ ስቴትመንት አመተን ሪኮንሳይል እስክናደርግ ድረስ እንደዚሁ ነው ተንጠልጥሎ የሚታየው ማለት። ነገር ግን አካውንት ሪሲቨብላችን ከኢንቮይስ ጋራ ያለውን ሪኮንሳይል አድርጎልኛል። የሚቀረው ደግሞ የባንክ ከአውትስታንዲንግ ሪሲፕት ጋር ያለውን ሪኮንሳይል ማድረግ ነው የሚቀረው። እሱን ደግሞ በሌላ በአካውንቲንግ ሞጁል ስንጀምር እንዴት አድርገን ሪኮንሳይል እናደርጋለን የሚለውን እንመለከታለን ማለት ነው። በዚህ መሰረት ከኢንቮይስ ጀምረን ወይም ከሴልስ ጀምረን እስከ ጆርናል ኢንትሪ ድረስ ጆርናሎቹ በዚህ መንገድ ፖስት ይደረጋሉ። ፖስት ሲደረግ እንደምታዩት የባንክ ሪፈረንሱ አለ ወይም ይሄ ጆርናል ኢንትሪ ሪፈረንሱ አለ። ከዛ ሪፈረንሱ ከየት ነው ይሄ ሪከርድ የተነሳው የሚለውን እዚህ ጋር ያሳየኛል። ከኢንቮይስ 16 አካውንቲንግ ዴቱ ፖስት ያደረኩበት ቀን፣ ከዛ ጆርናሉ ባንክ ነው። ከዛ አሁንም ሪኮንሳይል ያደረጋቸውን አይተሞችን ብንመለከት ማንና ማን ነው ሪኮንሳይል ያደረገው? ኢንቮይስን እና ባንካችን አሚን አካውንት ሪሲቨብልናችንና እሺ ፔመንታችን ይሄ የፔመንት ሪፈረንስ ነው። ከዛ ደግሞ የኢንቮይስ ሪፈረንስ ነው። ቅድም ያልኳችሁ ኢንቮይስ ላይ ሪኮንሳይል ያደረገልኝ ስል ማን ነው ሪኮንሳይል ያደረገልኝ? አካውንት ሪሲቨብላችን ብቻ ነው ሪኮንሳይል ያደረግነው ማለት ነው። ስለዚህ ክሬዲት ዴቢት በእኩል ማለት ነው። ስለዚህ 0 ነው ማለት ነው አካውንት ሪሲቨብላችን። አሁን ማንን ነው ሪኮንሳይል የምናደርገው? ባንክ ስቴትመንት ይዘን መተን አውትስታንዲንግ ሪሲፕትን ነው ሪኮንሳይል የምናደርገው ማለት ነው። ስለዚህ በዛን ጊዜ ደግሞ ምን ይሆናል? አውትስታንዲንግ ሪሲፕት ሪኮንሳይል ሲደረግ ክሬዲት ያደርግና ባንካችንን ደግሞ ዴቢት ያደርጋል ማለት ነው። ሶ እሱን በሌላ ቪዲዮ እንመለከታለን። ወደኋላ ስንመለስ ኢንቮይሳችን ጋር ስንደርስ ይኸው ፔድ አድርጎልኛል። ኢንቮይሳችንንም ሰርተን ጨርሰናል። ይሄ ኢንቮይስ ከሴልስ ጋር ኢንቴግሬትድ እንዳለው በዚህ ማየት እንችላለን። ወደ ባንካችን ስንሄድ አሚን ወደ ባንክ አካውንት አሚን ሶሪ ወደ አካውንታችን ስንሄድ ወር ደግሞ ይሄኛውን ዘግተን አካውንቲንግ ሞጁላችንን ከፍተን ብናየው አሁን ከረንት የነበሩ አክቲቪቲዎችን በሙሉ እዚህ ጋር ያሳየኛል። ባንክ በ15000
138 ፔመንት እንደተካሄደ፣ ኢንቮይስ እንደተሰራ፣ ሴልስ እንደተካሄደ ይሄ ከዚህ በፊት የነበሩ ሂስትሪዎች ናቸው። ከዛ ጆርናሎችን እዚህ ጋር ያሳየኛል። ኦኬ ሌላ ምን አለ? እዚህ ጋር መተን አካውንቲንግ ላይ ስንሄድ ጆርናል ኢንትሪዎችን ማየት እንችላለን። እስካሁን ያካሄድናቸውን ጆርናል ኢንትሪዎች እነዚህ ናቸው። ይሄኛው ቅድም ያየነው የፔመንት ነው። እሺ ይሄ ማለት ነው። ይሄኛው ደግሞ የኢንቮይሳችን ነው። ያው እንደምትመለከቱት ሁሉም ሄዶ ወደ ምንድነው የገባው? ወደ ጆርናል ኢንትሪ ገብቷል ማለት ነው። ኢንቮይስ ላይ የሆነ የሰራ ነው ወደ ጆርናል ኢንትሪ ማፕ አድርጎልናል ማለት ነው። እሺ ይሄኛው በቀላሉ ምን ማድረግ እንችላለን? ጆርናል ብለን ግሩፕ ብናደርግ የሴልስ ለብቻ እናያለን። የሚስሌኒየስ ወይም የባንክ ትራንዛክሽኖችን ብቻ ለብቻ ማየት እንችላለን ማለት ነው። ሶ አጠቃላይ የአካውንቲንግ ሞጁል ስልጠና ሌላ ጊዜ እንሰጣለን። ነገር ግን ሴልስን በቀላሉ በዚህ አይነት መሰረት ሪከርድ ማድረግ እንችላለን ማለት ነው። የሴልስ ሽያጭ በቀላሉ በዚህ መንገድ ይካሄዳል። አሁን ይሄኛው ይህን ሴልስ ሪፖርቶችን ብንመለከት ለምሳሌ ሪፖርቲንግ ላይ መተን ሴልስ ሪፖርት ማየት እንችላለን። እንደዚህ ለምሳሌ በዚህ በግራፍ መንገድ ያሳየናል። በፒቮት ቪው ማየት እንችላለን። ለምሳሌ ሴልሱን በዴት ብናደርገው ኦርደር ዴት ወይም በመንዝል ጀምረን በዴት ብንሄድ እሺ ኦርደር ዴ እያደረግን ብንሄድ ከዛ ሁሉንም በዚህ መሰረት ኤክስፓንድ ብናደርግ ለምሳሌ ከጁን ጀምረን ዛሬ ያለነው ጁላይ ኦገስት 10 ከዛ ምንድነው ኦርደር ኳንቲቲ ኦርደርድ ነው ሁሉንም የሚያሳየኝ። እኔ ግን ይሄኛውን ላንሳና በምን እናድርገው? ኳንቲቲ አንደኛ ኳንቲቲ ዴሊቨርድ እናድርግ። ምን ያክል ዴሊቨሪ እንዳደረኩ ያሳየኛል። እሺ ይሄኛው አንዱን ብቻ ማድረግ እንችላለን። እሺ ኳንቲቲ ቱ ዴሊቨሪ ማለት ዴሊቨሪ ያላደረግናቸውን ብቻ ማየት ስንፈልግ ማለት ነው። ስለዚህ በዚህ ቀን ሁሉንም ዴሊቨሪ አድርጌያለሁ። ስለዚህ ይሄን እንቀይረው እስኪ ኳንቲቲ ቱ ዴሊቨሪ ሳይሆን ኳንቲቲ ዴሊቨርድ የሚለውን ብናደርግ ይኸው 5 ኳንቲቲ ዴሊቨሪ አድርገናል። እሺ ለማን የሚለውን ማየት እንችላለን። ለምሳሌ በከስተመር ብናደርግ ሁለት ነበር ዛሬ 2 ሽያጮች ነው የነበሩት ለአበበ ኤክስ ዋይ ዜድ ፒኤልሲ የሚባልና ለወኪንግ ከስተመር። ከዛ ዲቴይል ማየት እንችላለን። እስኪ በተጨማሪ ፕሮዳክቱን ምንድነው የሸጥኩት የሚለውን ስናየው ኤ4 ፔፐር ነው። ይሄኛውም ኤ4 ፔፐር ኮንፈረንስ ቼር የሚል ያሳየኛል። ስለዚህ ሴልሱንም በዚህ በቀላሉ ማየት እንችላለን። ሌላ ማርጂናችንን ማየት እንችላለን። የሴልስ ማርጂናችን አይ ቲንክ ይሄ ማለት ነው። ፕሮፊቴብል ነኝ ወይስ አይደለሁም የሚለውን በቀላሉ እዚህ ጋር ማየት እንችላለን። እንደምታዩት ፕሮፊቴብል ነበርኩ ማለት ነው። እዚህ ጋር 200 ያሳየኛል። ማርጂኔ ኔጋቲቭ እስካልሆነ ድረስ ፖዚቲቭ ከሆነ እንትን ነኝ ማለት ነው፣ ፕሮፊቴብል ነኝ ማለት ነው። እዚህ ጋር እንደምታዩት 42 ኔጋቲቭ አለ፣ 40 ኔጋቲቭ አለ። እዚህ ጋር ሎስ ላይ ነበር የነበርኩት። እዚህ ጋር ግን ፖዚቲቭ ላይ ስለሆንኩ እንትን ነኝ ማለት ነው፣ ፕሮፊቴብል ነኝ። ስለዚህ ማርጂናችን በመጠቀም ፕሮፊቴቢሊታችንን ማየት እንችላለን። ለምሳሌ ቶታል ማየት እንችላለን። አንታክስድ አማውንት ኢንቮይስድ ማየት እንችላለን። ከዛ ግሩፕ ፊልተር ማድረግ እንችላለን። ያውን የ365 ቀናቶችን ነው እያየን ያለ ነው። ለምሳሌ እሱን አነሳውኝ። ከዛ ይሄን አሁን ምን እናደርገው ወደ ኤክሴላችን ኤክስፖርት ማድረግ እንችላለን። ለምሳሌ ወደ ኤክሴል ስንወስደው ይሄው እንደምትመለከቱት ኤክሴላችንን ከፍቶልኛል። እዚህ ጋር የፈለግነውን ሪፖርት ከስተማይዝ ማድረግ እንችላለን ማለት ነው በራሳችን መንገድ። ይሄ ማለት ነው ቅድም የሰራ ነው። ይሄንን ምን ማድረግ እንችላለን? እንደዚህ መተን ከለር መቀያየር እንችላለን። ለምሳሌ እቺኛውን እንደዚህ አድርገን ቴብል ማድረግ እንችላለን። ይሄኛውን እንደምታዩት ነው። ከዛ ይሄኛውን ሪፖርት ለሌላ ሰው መላክ እንችላለን ማለት ነው ኤክሴሉን። ሌላ አሁን ያየነው የሴልስ ነው። በሴልስ ፐርሰን አሁን ለምሳሌ የተለያዩ ሴልስ ፐርሰኖች ቢኖሩ
ሴልሳቸውን በቀላሉ እንዴት አድርገን ማየት እንችላለን የሚለውን በዚህ መንገድ ማየት እንችላለን። ሴልስ ፐርሰን ብለን ክሊክ ስናደርግ በግራፍ ማየት እንችላለን፣ ኦር ደግሞ በፒቮት ቪው ማየት እንችላለን። አሁን ሁለት ሴልስ ፐርሰኖች ናቸው ያሉኝ እኔ ጋር ማርክ ዴሞ እና ሚሼል አድሚን የሚባሉ ሁለት ናቸው። ለዛም ፕሪ ሴልስ እና ሴልስ ላይ እየሰሩ ነው ያሉት። የኛውን ግሩፕ አድርጌ ሁሉንም ማየት ብችል ለምሳሌ ቶታላቸውን ባይ ሚሼል አድሚን 76000 ሸጧል፣ ማርክ ዴሞ 1000 ምናምን አካባቢ ሸጧል። ስለዚህ በቀላሉ በዚህ መሰረት እንትን ማድረግ እንችላለን ማለት ነው። ሪፖርታቸውን የሴልስ ፐርሰኖችን ማየት እንችላለን። እሺ ይሄኛው የሪፖርት ማለት የሴልስ ፐርሰኖችን ነው። ከዛ ሴልስ አናሊስት ባይ ፕሮዳክት ደግሞ በጣም ሃይሊ ሙቬብል የሆኑ ፕሮዳክቶች የትኞቹ ናቸው የሚለውን ማየት ብፈልግ እንዴት ነው ማግኘት የምችለው? አንደኛ ይሄኛውንም አሁን ግሩፕ እናድርገው። ከዛ ኦርደር ኳንቲቲ ኦርደር እሺ ችግር የለም ቢኖርም፣ ከዛ ቶታላቸውን ማየት ይችላለሁ። በቶታላቸው ብንሄድ የተሸጡትም ማለት ነው። ከዛ ይሄኛውን ሶርት ብናደርገው እንደዚህ ፈርኒቸር አሴምብሊ ነው ሃይሊ ሙቬብል የሆነ ፕሮዳክት ያለኝ። ስለዚህ ከዛ ውስጥ ደግሞ ማን ነው ደግሞ እየገዛኝ ያለው የሚለውን ማየት ብፈልግ ትልቁን እየገዛኝ የነበረው አክሜ ኮርፖሬሽን ነው። $30,000 ሽያጭ ሽጬለታለሁ። ኢቭን ደግሞ በየትኛው ቀናቶች ናቸው እየተሸጡ ያሉት የሚለውን ማየት እንችላለን በቀላሉ። በኦገስት 3 ላይ ነው ይሄ ሁሉ የተሸጠው። ፕላስ አሁን ይሄን እንደዚህ ሁሉንም ኤክስፓንድ ብናደርግ እንደዚህ ያሳየናል። በዚህ አይነት መሰረት ሴልሳችንን ባይ ፕሮዳክት አናላይዝ ማድረግ እንችላለን። ይሄኛውም በፒቮት በፓይ ቻርት ነው። በግራፍ ብናየው እንደዚህ የትኛው ነው ሃይሊ እየተወሰደ ያለው ፕሮዳክት? እሺ አይ ቲንክ ይሄኛው ኳንቲቲ ኦርደርድ ነው። እሺ በቶታል ብናደርገው በቶታል ብናደርገው ትልቁ ማን ነው? ይሄ ነው ፈርኒቸር አሴምብሊ የሚባለው ቅድም ያየ ነው ማለት ነው። ፒቮት ቪው ላይ ይሄንን ፕሮዳክት በደንብ እየገዙ ነው ያሉት ሰዎቹ። ስለዚህ ዲቴይልም ማየት ይችላሉ። እንደዚህ ክሊክ አድርጌ ወደ ውስጥ ገብቼ ማየት ይችላሉ። ኦኬ ናው ወደ ከስተመራችን ብንሄድ ደግሞ ከስተመሩ ማን ነው በደንብ እየገዛኝ የነበረው የሚለውን ጄሚናይ ፈርኒቸር ነው። ምን ያክል ጊዜ ገዝቶኛል? 138 ጊዜ ገዝቶኛል። እንደዚህ ክሊክ አድርገን ወይም ኳንቲቲ ኦርደር ያደረጋቸውን ነው ያየሁት። በካውንት ብናይ እንደዚህ ምን ያክል ጊዜ ገዝቶኛል የሚለውን 36 ጊዜ ገዝቶኛል። በቶታላቸው ብናይ በብር ማለት ነው። አሁንም በብር 71,000 የገዛኝ አክሜ ነው። አክሜ በጣም አሪፍ ፖቴንሻል ከስተመሪ ነው ማለት ነው። ስለዚህ ዩኒት ለምሳሌ ሌላ ምን አለ? ኦርደር ኳንቲቲ በጣም ሃይ የሆነ ኦርደር ወይም ዴሊቨሪ ያደረኩት የትኛው ነው የሚለውን ብናይ ይሄኛውን ብንመለከት አሁንም ኳንቲቲ ዴሊቨሪ ያደረኩለት ለአክሜ ኮርፖሬሽን ነው። በዚህ መሰረት በከስተመሮችም ሪፖርቶችን ማየት እንችላለን። ይሄ ከሴልስ አንጻር ሆነን ሪፖርቶችን ማየት ብንፈልግ በዚህ መሰረት ማየት እንችላለን። ሌላው አካውንቲንግ ላይ ሆነን በኢንቮይስ ማየት እንችላለን። ወደዚህ ልመለስና ኢንቮይስ አናሊሲስ ማየት እንችላለን። ሪፖርቲንግ ላይ ክሊክ አድርገን ፋይናንሻል ሪፖርት ኢንቮይስ አናሊሲስ ማየት እንችላለን። አሁንም ይህን ፒቮት ቪው ላይ ሆነን ይሄ ማለት አክቹዋል ኢንቮይስ የተደረጉትን ብቻ ማለት ነው። የቅድሙ ሴልስ ኦርደርም ሊሆን ይችላል ሴልስ ኦርደሮችም ማለት ነው፣ እና ደግሞ ከኢንቮይስ ጋር የተገናኘ ማለት ነው የቅድሙ ሪፖርት። የአሁኑ ግን ኢንቮይስ ብቻ የተደረጉትን ነው አናላይዝ የምናደርገው። ለምሳሌ በፕሮዳክት ካታጎሪ ብናደርግ ኦፊስ ፈርኒቸር ኦፊስ ፈርኒቸር የትኛውን የተሸጠ ያለው 47,000 ምናምን አካባቢ ተሽጧል ይለኛል። ይሄኛውን እንደዚህ አድርገን ዘርግተን አጥፈን በቶታል ማየት ይችላል። ይሄኛው አንታክስድ አማውንት ነው ቢፎር ባት፣ ይሄ ደግሞ ኢንክሉዲንግ ባት። ይሄኛውን በካታጎሪ ነው አሁን የለየሁት ፕሮዳክቶች ኢንቮይስ ነው ማለት ነው። ከዛ ደግሞ በከስተመር ብናደርግስ? ከስተመር ለማድረግ ምን አደረኩኝ? ቺን ፕላስ ምልክት ነካሁኝ። ከዛ ከስተም ግሩፕ አልኩኝ። ከዛ ፓርትነር ወይም ከስተመር የሚል ፈልጋለሁኝ። እዚህ ጋር ፓርትነር ይሆንና ፓርትነር ብዬ ክሊክ ሳደርግ ትልቁን አሁን እየገዛኝ የነበረው ማን ነው? እንደዚህ አድርጌ ሶርት ማድረግ እችላለሁ። አክሜ ነው ማለት ነው። ስለዚህ አክሜ የቱን ቦታ ላይ ሀይ የሆነ እንትን ነው ማለት ነው፣ ሪፖርት ላይ ነው ያየሁት ያለሁት ማለት ነው። ስለዚህ
ሪፖርቴም ታማኝነት አለው ማለት ነው። ሴልስ ላይም ስንሄድ የአክሜን ነው ያየ ነው። ኢንቮይስ ላይም ስንመጣ ኢንቮይስ ያደረግነው ለአክሜ ነው ማለት ነው በብዛት። በዚህ አይነት መሰረት ማየት ይችላሉ። አክሜ ምንድን ነው የወሰደው? ፕሮዳክቱን ብናይ ፕሮዳክቱን እሺ ፕሮዳክት ብለን አክሜ ብዙ ፕሮዳክቶችን ሸጠንለታል። እነዚህን ፕሮዳክቶች ሸጠናል። ትልቁ የወሰደው 30,000 ቱ ሲት ሶፋ ላይንስ የሚል ሸጠናል። ላርጅ ሚቲንግ የትኛው ነው? ሌላ ኤ4 ፔፐር ሸጠናል። ፎር ፐርሰን ዴስክ የሚል ሸጠናል። ስለዚህ በዚህ መሰረት ሁሉንም እንደዚህ እየከፈትን ማየት እንችላለን ማለት ነው። ይህንን በግራፍም ማየት እንችላለን። እንደዚህ አይነት ግራፍ ወይም በፓይ ቻርት ማየት ይችላለሁ፣ በወራቶች ማለት ነው። ይሄኛው ደግሞ ወይም በቀን እሺ ኦኬ ናው ይሄን ይመስላል ማለት ነው። ሴልስ ላይ ያካሄድናቸው ሽያጮቻችንን በቀላሉ እንዴት ማየት እንችላለን የሚለውን ስንመለከት አጠቃላይ በቀላሉ ማየት የምንችለው በዚህ አይነት ሪፖርት ነው። ቅድም ባየነው ሪፖርት መሰረት ማየት እንችላለን። አይኖ ሰፊ ነው፣ ግን ደግሞ ለመጀመሪያ ያህል በዚህ መሰረት ሴልስን ካየን ሌላ ሰፋ ያለ ቪዲዮ ላይ በደንብ እንመለስበታለን። በተለይ እንዴት አድርገን ፊልተር እንደምናደርግ፣ እንዴት አድርገን ሰርች እንደምናደርግ። ምክንያቱም አዳዲስ ሰዎች ካላችሁ ይሄ ማወቅ ይኖርባችኋል። እኔ ግን ያው ከሞላ ጎደል የምታውቁም ትኖራላችሁ ብዬ ነው ይሄ ኢንትሮዳክሽን ቪዲዮ ለማድረግ ስላሰብኩ ነው እንጂ ሰፋ አድርገን እንሄድበታለን ወደፊት። የሴልስ የኦዱ ፋንክሽናል ትሬኒንግ ይሄን ይመስላል። ጥያቄ ካላችሁ አስተያየትም ካላችሁ መጠየቅ ይችላላችሁ በማንኛውም ሰዓት ማለት ነው። እንደሚታወቀው የላይቭ ሴሽን ጀምረናል በቲክቶክ። ጥያቄዎቻችሁን ቲክቶክ ላይ ሰኞ ከምሽቱ 3 ሰዓት ላይ ጀምረን ላይቭ እንገባለን። እዛ ላይ ጥያቄዎቻችሁን ማንሳት ይችላላችሁ ማለት ነው። ቴንኪው